ይሰማል? አዎ ጥያቄ ይሰማል። ነበረኝ። ጥያቄሽ ምንድነው? ጥያቄ እኔ ሙስሊም ነኝና ዛሬ ጎረቤት ክርስትና ነበረ። እሺ አንድ ግቢ ውስጥ የተከራየንበት ማለት ነው። እውነት ነው። እሺ እና ማለት ስራ ምናምን ያው ግዴታ ነው በሚል ግዴታ ነው ስለ ያው እኛ ኃጢያት እንደሆነ ለኛ እንትን እንደማይል ያወቅኩኝ ስራ አሰራሁኝ። ነገር ግን አልበላም። እኔ ቆይቻለሁ ካቆምኩኝ አልበላም። ምክንያቱም ፈጣሪ መካድ ስለሆነ ብዬ ምግቡን አልበላሁምና ግን ባለቤቶቹ እንዴ በቃ ርቀሽ ባትሄጂ ችግር የለውም ርቀሽ መሄዱ ማለት ጥሩ አይደለም ሂደን እኛም አንበላም ግን እዚህ ከሆነ እንበላለን ምን ችግር አለው ምናምን ነገር ብለው እነሱ በሉ እኔ አልበላሁምና ይሄ ርቆ መሄድ ግቢ ውስጥ አንድ ላይ ጉርብትና የሚለው ልዩነት አለው? እሺ እዛው ላይ ስራ አግዘሻል ወይንስ ምንድነው ያልሽው? ምን ሰራሽ? አግዣለሁ ሁሉ ስራ ግን ምግብ ምንም ነገር የምትባል እንደዚህ አልቀመስኩም። እሺ አሁን አዳምጪሽ። እሺ እንግዲህ ክርስትና ብሎ ማለት ይሄ ልጅ የሚያስጠምቁበት ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን ልጅ የለም በተፈጥሮ እምነቱ ላይ ተደርጎ የሚወለድ ቢሆን እንጂ አለ። ማለት ኢስላም ተደርጎ የሚወለድ ቢሆን እንጂ። ከዚያ በኋላ ግን ወላጆቹ ክርስቲያኖች ከሆኑ ወደ ክርስትና ያስጠምቁታል፣ አይሁዶች ከሆኑ ወደ አይሁድነት፣ ሌላም የእምነት ባለቤት ከሆኑ ወላጆቹ ወዳሉበት እምነት ያስጠምቁታል አሉ። ይሄ ልጅ አምላክ አላህ ሱብሓነሁ ወተዓላ የፈጠረበት የተፈጥሮ እምነቱ አለ ኢስላም። ያንን እያስቀየሩበት ነው። አላህ በቁርአን ላይ ይሄን ይናገራል። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሲናገር ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ላ ተብዲለ ሊኸልቂላሂ ዛሊከ ዲኑል ቀይም ወላኪነ አክሰረ ናሲ ላ ያዕለሙን አለ። የሰው ልጆች ሆይ ወይም ሰዎች ሆይ አለ ፊታችሁን ለቀጥተኛው ሃይማኖት ለእስልምና ብቻ አዙሩ፣ ወደ ሌላ ሃይማኖቶች አታዙሩ ካለ በኋላ ይህም ሃይማኖት እኔ አምላካቸው አላህ ሰውን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው የተፈጥሮ ሃይማኖታቸው ሲሆን አለ ላ ተብዲለ ሊኸልቂላህ አለ የአላህን ፍጥረታቶች እምነታቸውን መቀየር አይቻልም፣ አትቀይሩባቸው እያለ እየከለከለ ነው። እነዚህ ደግሞ ምን ያደርጋሉ? ያን የተወለደውን ልጅ እምነቱን ይቀይሩባቸዋል። አላህ ሱብሓነሁ ወተዓላ በከለከለው ነገር ላይ እምነቱን አትቀይሩ እያለ የከለከለበትን ነገር አንቺ ሄደሽ በዚህ ነገር ላይ አገሽ። ይሄ በኃጢአት ላይ ከማገዝ ይቆጠራል፣ በክህደት ላይ ከማገዝ ይቆጠራል። አምላክ አላህ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን አለ። በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ አትተባበሩ አለ። ይህ ነው ይህን ህፃን ልጅ እምነቱን በመቀየር ትልቅ ክህደት በእርሱ ላይ እየተሰራበት ነው። ያለ ፍላጎቱ ያለ ፈቃዱ እምነቱ እየተቀየረበት ነው። ስለዚህ የዛኔ አንቺ በዚያ ነገር ላይ እያገሽ ነው፣ ኃጢአት ላይ የተባበርሽው። በዚህ ስናገር ጊዜ ይሄንን እንደው ክርስቲያኖችን በሙሉ ማገዝ አይቻልም ወይ በህይወታቸው ጉዳይ ላይ እንደዛ እያልን አይደለም። እምነትን በተመለከተና አምልኮ በተመለከተ ነገር ነው እንጂ የማይታገዘው፣ ምክንያቱም እነዚያ ክህደት ናቸው ብለን ስለምናምን። ነገር ግን ምድራዊ ህይወታቸውን በተመለከተ ብታግዟቸው ችግር የለውም። ጉርብትና ከሌላ እምነት ተከታዮች ጉርብትናቸውን መቀጠል ግድ ይላል። ከተራበ ማብላት፣ ከተጠማ ማጠጣት ትችላላችሁ። ከተቸገረ መርዳት፣ ከታመመ ማሳከም። ገብታችኋል? ሰው ሲሞትባቸው ጊዜ ሄዳችሁ እነርሱን ማጽናናት፣ ሲታመሙ ጊዜ ሄዳችሁ መጠየቅ ችግር የለውም። አላህ በቁርአን ላይ ሲናገር ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሃ ዩሒቡል ሙቅሲጢን አለ። እነዚያ በእምነታችሁ ምክንያት ያልተዋጓችሁን ከሀገራችሁም ያላሳደዷችሁን የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም ብሏል። እንዳሁን እነርሱ መልካም መዋልን እኔ መልካም ሰሪዎችን ወዳቸዋለሁ ብሎ ውዴታውን ሁሉ እንደሚያጎናጽፍ ይህ ስራ ይገልጻል። ስለዚህ አንድ ክርስቲያን ተርቦ ብታገኙ አብሉት፣ ተጠምቶ ብታገኙ አጠጡት። እናንተ ጠግባችሁ እርሱ ተርቦ እያደረ ይሄን ካደረጋችሁ እምነታችሁ ጎደሎ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለይሰል ሙእሚኑ አለዚ የቢቱ ሸብዓነን ወጃሩሁ ጃኢዕ አሉ። ጎረቤቱን እንደተራበ እያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ ሙስሊም አይደለም አሉ። ጎረቤቱ ብለው ነው ያስቀመጡት። አማኝ መሆን አለበት አላሉም። የግዴታ ጎረቤት እስከሆነ ድረስ የሌላ እምነት ተከታይም ቢሆን እርሱና ልጆቹ እየተራቡ አንተና ልጆችህ ጠግበህ ካደርክ ትክክለኛ አማኝ አይደለም።
ካለህ አካፍለው ከርሱ ብቻህን አትብላ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ጠዓሙል ዋሂድ የክፊ ሊልኢስነይን ወጠዓሙል ኢስነይን የክፊ ሊልአርበዓ ወጠዓሙል አርበዓ የክፊ ሊሰማንያ። የአንድ ሰው ምግብ ለሁለት ሰው ይበቃል፣ የሁለት ሰው ምግብ ለአራት ሰው ይበቃል፣ የአራት ሰው ምግብ ለስምንት ሰው ይበቃልና ከሌሎች ጋር አካፍላችሁ ብሉ እያሉ ተናግረዋል። ያችሁ የሌላ እምነት ተከታይ ሲታመሙ ሂዶ መጠየቅ ይቻላል ወይ? አዎ ይቻላል፣ ችግር የለውም። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ የሆነ አይሁድ ወጣት ልጅ ታሞ ሂደው ጠይቀውታል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ አይሁድ ነበር። ምን ያክል ቅን እንደሆኑ የተደረሰ አድርገው